በሁሉም አካባቢ ሰላም አስከባሪ አለ። ይሄ ኃይል አሁን ባለው ነባራዊ ሁኔታ ተደራጅቶ ነው ያለ። ተደራጅቶ ህዝቡንም እያደራጀ ነው ያለ። ይሄ ኃይል መስዋዕትነት እየከፈለ በሱ ላይ ጥቃት እየተሰነዘረበትም ጭምር ቤቱ ፈርሶ ንብረቱ ወድሞበት መሬቱ ጾም አድሮበትም ቢሆን የጥፋት ኃይሉን በሰላማዊ መንገድ እንዲመጣ ከፍተኛ ጥረት እያደረገ ነው ያለ። የጥፋት ኃይሉን መግደል አይደለም በሰላማዊ መንገድ እንዲመጣ እሱ መስዋዕትነት ከፍሎ እሱ አካሉ ጎሎበት እያለ ወደ ቂም ወደ ተንኮል አይሄድም። ይሄ ኃይል በተደራጀ መንገድ ወደ መንግስት እንዲመጣ ወይም ደግሞ በሰላማዊ መንገድ ከህዝቡ ጎን እንዲሰለፍ የሚሊሻ ኃይላችን በየመንደሩ ያላሰለሰ ጥረት እያደረገ ነው ያለ። ስለሆነም ቀጣይም ቢሆን ይህን ሰላማዊ የሆነውን መንገድ ተከትሎ እንዲመጣ የማድረግ ስራ አለ። ሁለተኛው ተግባራችን ህግና ስርዓት ማስከበር ነው። ከዚህ ያፈነገጠ ኃይል ደግሞ ህግና ስርዓት ማክበር መቻል አለበት። ህግና ስርዓት ካላስከበረ የግድ ወታደራዊ ተቋምም ስለሆነ የኛ ተቋም ህግና ስርዓት ከክልሉ የጸጥታ ኃይል ጋር ከፌደራል የመከላከያ ጋር በመቀናጀት ህግና ስርዓት የማስከበር ስራ ሌት ተቀን እየሰራ ነው ያለ።